ወርቅ የት እንዳለ መርኩዝ ነገረኝ። እንዴ ማን ጋር ነው ያለው? ዝግባው ነው ጭማሪ ያዘው። ዝግባው? ሳሚ ወርቁን ጭማሪ ያስያዘው በዝግባው ነበር። እና ተስፋ ቁረጥ በለኛ። ለምንድነው ተስፋ የምቆርጠው? አንተ እኮ ጤና የለም። ይህኔ ከዛ ጀዝባ ዝግባው ከሚባል ሰውዬ ጋር ጨዋታ ያምራል። የምን ጨዋታ ነው የምታወራው? አንተን እኮ አውቃለሁ ጆ። ይህኔ በሆነ መንገድ ወርቁን እንቀበለው ልትለኝ ነው። ምን ነው ችግር አለ? በያ እኔ አሁን ላይ መኖር በጣም እየጣመኝ ስለሆነ ከማንም ሰው ጋር ጸብ አልፈልግም። ቆይ እኔ አሁን ጸብ የሚባል ነገር ካፌ ወጣኝ? አንተን አላውቅምና ሀና ከመጣች በኋላ በጉልበቱ ነው ለምታስበው። አረ እባክህ እባክህ በኪድ ሀናን ተፋታት እስኪ። አንተ ልጅ በሀና ጉዳይ እኮ 2 ጊዜ ማሰብ አቁማል። ቀጥታ ሄደህ ካገኘው ሰው ጋር ነው የምትጋጨው። እስኪ መጀመሪያ ሀሳቤን አስጨርሰኝ። አትንቀጭቀጭ ጆሮ። እኔ ምንም ነገር አልሰማም። ከዝግባው ጋር ምንም አይነት ችግር ውስጥ መግባት አልፈልግም። ተምቹ መተኛት ስለምፈልግ ባትረብሸኝ ይሻላል ወንድሜ። አንተ ልጅ ግን ጤነኛ አይደለም እንዴ? የራስ ጉዳይ እባክህ። ቆይ ምን እየሆንክ? ፋኖሴ እየነገርኩሽ በእርግዝና ወቅት እናቶች ላይ የሚከሰት የእርግዝና ምልክት ነው አልኩሽ እኮ። እሺ ታዲያ ምንድነው ማድረግ ያለብኝ? እንደምታይኝ ከምትነግሪኝ ነገር ተነስቼ ነው እየነገርኩሽ ያለሁት። ደግሞ የሕክምና መሳሪያ እንኳን አልያዝኩኝም እኮ። ይሄ ምንድነው የሚሻለው? ስኳርሽ ብዙም ካልጨመረ በምግብ ማስተካከል እንችላለን። በጣም ከጨመረስ? ለእሱም ቢሆን ደግሞ የሚሰጥ መድኃኒት ስላለ እሱን ስትወስዱ ይስተካከላል። ታዲያ እንደሱ ከሆነ ለምን ሐኪም ቤት አንሄድም? እስቲ የዛሬን አዳር እንየውና ካልተሻለሽ እንሄዳለን። እንደሱ ይሻላል? አዎ ፋኖሴ፣ ደህና ስለሆንሽ ችግር የለውም። ባይሆን የምትበይው ነገር ልስራልሽ። ሀኒዬ፣ የምግብ ፍላጎት ግን የለኝም፣ አላሰኘኝም። የምትበይው እኮ ለአንቺ ብቻ ሳይሆን ለህፃኑም ስትይ ነው። እሺ ትሰሪልኛለሽ። ቆይ ግን አንቺ እንዴት ነው ቤት ስራ ትተሽ የመጣሽው? አሴር እኮ ነው ደውሎ እንዳመመሽ የነገረኝ። ይሄ ጭንቀታም የሆነ ሰውዬ ኖላዊን ያስጨንቆት ነው የሚሆነው። ባይጨነቅ ነበር የሚገርምሽ። ይሄ ልጅ እኮ በስለት ነው የተገኘው። ለሁላችንም በረከታችን ነው። አሁንማ እድሜ ለኖላዊ። እሱ ነው እንደዚህ አድርጎ በሽተኛ ያደረገኝ። እንዴ እንዴት አደርሽ ሉሊት? በዚህ ሰዓት ነው ስራ የምትገቢው? አረ ከገባው ቆየሁ። ታዲያ ለምን እስካሁን አልጨረስሽም? እስካሁን እኮ ቢሮዎቹን ሳጸዳ ስለነበረ ነው። ዝም በይ እባክሽ። ከተሳሳትኩኝ በጣም ይቅርታ። ግን ደግሞ ሰዓት ገና ነው አይደል እንዴ? እኔ ስለ አንቺ ሰዓት ያገባኛል? ምን አጥፍቻለሁ ሉሊት? የሰራተኞች የስራ ሰዓት መግቢያ እኮ ገና ነው። አንቺ ራስሽ በዚህ ሰዓት እንዴት እንደመጣሽ ገርሞኛል። አረ ጭራሽ መግቢያና መውጫ ሰዓቴንም መቆጣጠር ጀምረሽልኛል። ትሰምኛለሽ? እኔ አለቃሽ ነኝ። ምንም ነገር ብልሽ የመቀበል ግዴታ አለብሽ። እንዴ አሁንስ አላበዛሽም እንዴ? እኔ ከዚህ በላይ ምን ማድረግ አለብኝ? ምን አልሽ አንቺ? ጭራሽ ደግሞ ልትቆጪኝ ነው? ለምንድን ነው የማልጮኸው? መስራት ያለብኝን ስራ እኮ መስራት ባለብኝ መንገድ እየሰራሁኝ ነው። ዝም በይ። ደሃ የደሃ ልጅ። የደሃ ልጅ አይደለሁም። ደሃ አትበይኝ። አዎ ነሽ። አንቺም እናትሽም ችጋራም ናችሁ። እናቴን አትናገሪት። እናቴ በእንዳንቺ አይነት ርካሽ ሴት የምትጠራ ሴት አይደለችም። እሺ ርካሽ ነሽ እያልሽ ነው? ምን ሆነች ነው? መዝሙረ መታል እንዴ? ቆይ ምን ያደረግሽ ነው? በማንም ችጋራም እኮ ተቃጠልኩ። እኛ በልተው እንዲያድሩ ስራ በሰጠናቸው አቃጥለው ሊደፉኝ ነው። ቆይ ስራውን በትክክል እየሰራች አይደል እንዴ? ከዚህ በላይ ምን ሰራ ነው የፈለግሽው? መዝሙር በማታውቀው ነገር ጣልቃ አትግባ። ልጅቷ ምን ያክል ጥጋበኛ እንደሆነች አልገባህም። እንደውም ሳስበው ስራውን የፈለገችው አይመስለኝም። ቆይ ስራውን የማትፈልግ ቢሆን በዚህ በጧት መታ እዚህ ውሃ ውስጥ ተዘፍቃ መሰራ ይመስልሻል? ሰላም ለእናንተ ይሁን። ውድ የተከበራችሁ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ ናችሁ እንደተለመደው ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ተምቹና ጆሮ የወይዘሮ ሜላትን ወርቅ በስከመጨረሻም አስመለሱላት ማለት ነው። እንግዲህ ተምቹ ጥሎና ጆሮ ጥለውት ነበር ማለትም ለተወሰነ ጊዜ ወርቁን ጉዳይ ችላ ብለው ረስተውት ነበረ። አሁን ላይ ግን ሀና ቤተሰብ ጥሩ ሁኔታ ላይ ስላልሆነና ስለሚያስፈልጋቸው በተደጋጋሚ እየጠየቀው ነበረ ሳሚም እኔ አላየውም እያለ እየዋሸው በዛ ምክንያት እንግዲህ እስከ መጣላት ደርሰው በጮቤም ወቅተው ምንም አላለውም ማለት ነው። ከሳሚ ጋር ድጋሚ ታርቀዋል። ምንም ስላላለው ነው ጆሮም እስር ቤት ያልገባው። በዛም ምክንያት ወርቁን ማስመለስ አለብን ብሎ ስለቆረጠ ጆሮ ምርኩዝ ጋር ሄዶ ምርኩዝን አንገቱን አንቆ አፋቶ ጠየቀው ማለት ነው። ምክንያቱም እሱ ወርቁ የት እንዳለ ለማን እንዳስያዘው እሱ ስለሚያውቅ እንዲነግረው ጠየቀው ማለት ነው። እናም በስከ መጨረሻ ነገረው።
እናም በጣም የሰፈሩ ጉልበተኛ የሆነ ዋርካው የሚባል እሱ ጋር ነው ጭማሪ ያሳዘው አለው። ከዛም በኋላ ጆሮም ያለው አማራጭ ከልጁ ጋር የሰፈሩ በጣም ጉልበተኛ ስለሆነ ብሩን ደግሞ በእጥፍ ካልመለሳችሁ በስተቀር እንዲሁ በሸጣችሁልኝ ዋጋ እኔ ከዚህ በፊት በሰጠዋችሁ ዋጋ መልሼ አልሰጣችሁም ብሎ ስላሰበ እምቢ ብሎታል ማለት ነው። እናም በስከ መጨረሻ እንግዲህ ራሳቸው ልጁ ቤት ሄደው ሰርቀው ወደ ወይዘሮ ሜላት ለመመለስ አስበዋለኝ። ሉሊትም አቶ መዘክር የመጣ መስሎን ነበር፣ ግን አቶ መዘክር አይደለም። በዚህ አጋጣሚ አልፋለች ማለት ነው። እንግዲህ ሉሊት ከዚህ ድርጅት አላቃ እንደሞ ከሆኗም ባሻገር የድርጅቱ 15% ባለቤት ከሆነው ሰው ጋር እሱ ውክልና ሰጥቷት ነው የምትሰራው ማለት ነው። እናም የእሱ ልጅ ነው እንግዲህ አቶ መዝሙር የተባለ ልጁ የመጣው ማለት ነው። እሱም መጥቶ ሰላም አላት ማለት ነው። ከዚህ በፊት ስለሚተዋወቁ በደንብ ሰላም ብሎ እንዳማረባትና ቆንጆ እንደሆነች ሁሉ አደናንቆ ነገራተኝ። ከዛም ወጥተው ምግብ ሲበሉ ነበር። እሱም እንግሊዘኛ ብዙም ስለማትችል እባክህ እንግሊዘኛ አታውራ ምናምን አለችው እና ችግር የለውም ብለው በአማርኛ ማውረድ ጀምሮና እንዴት መጣህ ስትለው ያው አቶ መዘክር ድርጅቱን እይና ቼክ አድርገህ ንገረኝ ብሎ ስላለኝ ነው፣ በዛ ምክንያት ነው የመጣው ብሎ ነገራተኝ። እናም ወይዘሮ ሜላትንም ማስተዋወቀችው ወስዳ። እናም እሱ በእንግሊዘኛ ሲያወራ ለምንድነው በእንግሊዘኛ የምታወሩት? ምክንያቱም እኔ ማወቅ አለብኝ ብላ ስላሰበች ማለት ነው። ሁለታቸውን በእንግሊዘኛ ሲያወሩ ሚስጥር እሷ የማታውቀው ሚስጥር ያወሩ ስለመሰላት በዛው ወይዘሮ ሜላት ፊት ላይ ካልተረጎምክልኝ እንግሊዘኛ ወደ አማርኛ ካልተረጎምክልኝ እያለች ስታፋጥጠው ወይዘሮ ሜላት እየሳቀች ነበር። አንቺ ሲጀመር ለነገር ስትባይ ነው እንጂ እንደዚህ አይነት ቁም ነገሩማ መች ታቂበትና ብላ በጣም እየሳቀችባት ነበረ። ወይዘሮ ሜላትም እንግዲህ ከዚህ ድርጅት ቀንም ሌሊትም ቤት ሄዳም እረፍት እያገኘች አይደለም። በጣም ነው በተደጋጋሚ ስራ እየሰራች ያለችው። ሀናም ለምንድን ነው ቆይ ሉሊትን ፈርተሽ ነው ወይ ከቤት መተሽ እንኳን የራስሽ ድርጅት እንኳን ሳለ እንደዚህ አይነት ስራ ሰርተሽ አታቂም? ኦቨር ስራ ቤት መተሽም ስራ ሰርተሽ አታቂም? እሷን ስለምትፈሪ ነው ወይ ስራ እየሰራሽ ያለሽው አለቻተኝ። በጭራሽ እሷን ፈርቼ ሳይሆን መስራት ስላለብኝ ነው። ደግሞ ሲጀመር በስራ ጉዳይ የቤት መተን እንዳንመነጋገር የለብንም ተባብለናል ነበር ወይ ብላ ርዕሱን አስቀየረችው ማለት ነው። እናም ሰላሚናንም ከስራ እንድትወጣና በቃ አሁን ላይ እኔ ስራ እየሰራው ነው፣ ወንድምሽም ስራ እየሰራው ነው። ስለዚህ አንቺ መስተንግዶ መስራት የለብሽም፣ ደግሞ እንደዚህ ተቋቁረሽና ማየት አልፈልግም። ስለዚህ እኛ እየሰራን ስለሆነ ስራ ውጭ ያለቻት። ሰላም ግን በጭራሽ እኔ ከዚህ በኋላ አንቺ ድርጅትሽ እንኳን ቢመለስ እኔ ከስራ አልወጣም። ምክንያቱም በባለፈውም እንደዚህም ኩትኩት ብለን ተሰባብረን የወደቅ ነው አንቺ ብቻ ስራ ስለምትሰሪ ነው። ሁላችንም ስራ ብንሰራ ኑሮ ቢያንስ የኛ ስራ መስራት ሁላችንም ተጋግዘን ጥሩ ደረጃ እንደርስ ነበር። አሁን ላይ ግን ሁላችንም መስራት አለብንና እዚህ ችግር መውጣት አለብን ብላ ነገረቻት። ወይዘሮ ሜላት እንግዲህ ከዚህ በፊት 16 ዓመት ሙሉ ናፈቀቻት ልጇ ላይ ሀና ላይ ትኩረት ስለምታረግ ሰላምን ያን ያክል ትኩረት ሰጥታ ታጣቅም። በዛ ትኩረት ማጣት ሰበብ ደግሞ ሀና ማለቴ ሰላም በጣም ተቆጭ ኃይለኛ ሴት ሆና ነበር። አሁን ላይ ግን ደስተኛ ናት፣ ስራ እያገዘቻት ነው። እና የመጀመሪያ እናትነትን ወግ ማድረግ ያየውብሽ ልጄ ነው፣ ግን ያኔ እንደዛ ስትሆኝ እንደዛ ሲሆንብሽ እና ይቅር በይኝ በጣም ጎድቼሻለሁ እያለቻት ነበር። አንቺ ፈልገሽ አይደለም፣ ስለዚህ ወደ ኋላ ትመለሽ ማይ ብላ በጣም ደስተኛ ሆነዋን አሁን ባሉበት ነገር ሁሉ በፊት ከሚጣሉት ያሁኑ የድህነት ፍቅራቸው በጣም ደስ ይላል። አባባ ኖላዊም ፋኖሴ ታማባቸው በጣም ተጨንቀዋል ማለት ነው። እንግዲህ ፋኖሴ እርግዝና ወራቷ እየገፋ ስለመጣ በዛ ምክንያት ትንሽ ታማ ነበረ እና ሀናን ልጥራት ብለው ሲሉ በጭራሽ እሷ ማስቸገር የለብም እኔ ምክንያቱም ደህና ነኝ፣ ስለዚህ አትፍራ ስትለው እኔ ሰው አይወጣልኝም፣ ስለዚህ እንዳላጣሽ እፈራለሁ፣ ስለዚህ እሷ መጣ ቼክ ታደርግሽ ብሎ አሉ። እናም አባባ ኖላዊም አልፈልግም ብትል እንኳን ምንም ያክል ፋኖሴ ለጆሮ ደውሎ ጆሮ ደግሞ ፋኖሴ እንደታመመች ለሀና ነግሮ ሀና መታ በእርግዝናው ምክንያት ምናልባት ትንሽ ስኳራ ከፍሎ ስለሚችል ለዛ ነው። እናም እሱን የሚያረጋጋ ምግብ ሰርታ አቀረበችላትና በጣም ደስተኛ ሆኖ አመሹ ማለት ነው። ማታም ወደ ቤት ሊሄድ ስትል በጭራሻው መሽቷል መሄድ የለብሽም ብላ አስቀረቻተኝ። እናም አባባ ኖላዊም ሲመጣ ሊሄድ ብላ ነበረ። አባባ ኖላዊም በቃ ሂጅ ውጭልኝ እንደውም ብለው በጣም ሲቆጡ እሷ ደግሞ መለስ ብላ እንደገና ያደረገችውን ስህተት ሁሉ ማስተዋል ጀመረች። እና እኔ ሲጀመር ሰው ነኝ፣ እኔ መላክ አይደለሁም፣ እሳሳታለሁ እና ደግሞ በምን ምክንያት እንኳን እንደሰራው እኮ አንቺ አታውቂም፣
በአንቺ ሌባ ተብሎ መሰለ ምን ያህል ውስጤንና ቅስሜን እንደሰበረው እኔ ነኝ የማውቀው ብለው በጣም አዘኑ። እሷም በአባዬ ተሳስቻለሁ ይቅርታ አድርግልኝ ብላም እንግዲህ አባባ ኖላዊን በስከ መጨረሻ ይቅርታ አድርገውላታል እና በጣም ደካማ ጎኑ ስለሆነች አንቾ ይቅር አለ ማለት አይችልም። ሰላሚናም የሳሚ ጉዳይ በጣም ነው የጨነቃት ማለት ነው። አሁን ላይ ከሳሚ ፍቅር እያያዛት ነው። እናም እሱን ደግሞ የስልክ በተደጋጋሚ ስደውልለት አያነሳም፣ ልታገኘውም ስትፈልግ አያነሳም ማለት ነው። እና እኔን የምትፈልገኝ ከሆነ የምር የምትወደኝ ከሆነ አንደኛ ስልክ ሳነሳልት ስልክ በጣም ቶሎ ማንሳት አለበት። ሁለተኛ ደግሞ አለባበስክን ቀይር፣ ስርቆት ነው ስርቆትን ሁሉ ተወውና አነጋገርክንም ብላ 4 ህጎችን ሳተዋለች እና እነዚህን ከተውካቸውና ከተቀየርክ ፈቃደኛ ሆናለሁ ብላ በዚህ ነጥቡን ዘግተዋለች ማለት ነው ሰላሚና። እናም ሳሚም እውነት ለመናገር እንዲህ በቀላሉ የሚተው የኖረበት ስታይል ስለሆነ እንዲህ በቀላሉ ይተዋል ብዬ አላስብም። ግን ደግሞ በጣም የወዳት ከሆነ ሰላሚናም ላለማጣት ይስተካከላል፣ ሌብነቱንም ይተዋል ብለን እናስባለን። በስከ መጨረሻ እነተምቹ ስልኩ ወርቁን ሰርቀው ወይዘሮ ሜላት አመተውላታል። እንግዲህ ወይዘሮ ሜላት ባልጠበቀችው ሰዓትና ጊዜ ነው ሰርፕራይዝ ያደረጓት ነው ለመናገር ተስፋ ቆርጣ ነበረ እና በደህናው ጊዜ ያፈራችው ሀብቷ ስለተመለሰላት አሁን በጣም ደስተኛ ናት። ግን እዚህ ጋር ትልቁ ነገር በራሷን ወርቋን ሽጣ የራሷን ስራ ልጀምር እንዳትል እንኳን ሉሊት በረጅሙ አስራ ነው የለቀቀቻት ማለት ነው። ምክንያቱም ምናልባት ቀን ወጥቶላት ድርጅቷም ሀብቷም ተመልሶ እንዳጥላት እንዳትወጣ እንግዲህ እናም ለማሰቃየት እንዲመቻት ብላ 2 አመት ፊርማ ስላስፈረመቻት እንዲህ በቀላሉ ስትፈልግ የምትወጣበት ጊዜ አይደለም ማለት ነው። እናም የሉሊትና ወይዘሮ ሜላትን መጨረሻ አብረን የምናይ ይሆናል። አብራችሁ እስከ መጨረሻ ስለቆያችሁ እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘን።